ሰላም ቤተሰቦች እንዴት ናችሁ? አላችሁ ወይ? በዚህ ቻናል የተለያዩ የፋሽን ዲዛይኖች ነገር የምናይበት ይሆናል ማለት ነው። ይሄ ቻናል በአዲስ መልክ በአዲስ ሂደት በዚህ 2026 የተለያዩ ዲዛይኖችን ትምህርታዊ ነገሮችን የምናሳልፍበት ቻናላችን ከዚህ በፊት የተካተተን አልሰራበትም ነበር። አሁን በአዲስ መልክ በአዲስ ነገር ለእናንተ ይጠቅማል ብዬ ያሰብኳቸውን ዲዛይኖች የተለያዩ የልብስ ዲዛይኖች የፋሽን ነክ ነገሮች የምናቀርብበት ቻናል ነው። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ ማለት ነው። የተለያዩ ዲዛይኖችን የቁርጥ አይነቶችን የምናይበት ይሆናል። እንደዛውም ምን አይነት ልብሶች ብትጠቀሙ ወይ ደግሞ ብትለብሱ ኮምፎርት የሚያደርጋችሁን ነገር የምናይበት ቻናል ነው። እኔም ከዚህ እድሜ ከሰራኋቸው ዲዛይኖች ማካፈላቸው ይሆናል ማለት ነው። አንዳንድ ዲዛይኖችንም አብረን እየሰራን ምናይ ይሆናል ማለት ነው። በዚህ ሁኔታ ይህን ቻናል እንድታበረታቱና እንዲያድግ እንድታደርጉልኝ እፈልጋለሁ ማለት ነው። ስለ ዲዛይን አንዳንድ ነገሮችን እላችኋለሁ ማለት ነው። ሶስት ነገሮች ማለት ነው። ወሳኝ የሆኑትን ነገር እነግራችኋለሁ በዲዛይን ውስጥ ማለት ነው፣ ወይ ደግሞ በልብስ ስፌት ውስጥ ማለት ነው። የመጀመሪያውና ዋናው ምንድነው ካል ማሽን ማለት ነው። ማሽን ወይ ደግሞ ልብስ የሚሰፉበት ማሽን ሊኖራችሁ ይገባል ማለት ነው። እሱን ትንሽዬም ቢሆን ማሟላት አለባችሁ ማለት ነው። ከጊዜ በኋላ አሪፍ ዲጂታል የሆኑ ማሽኖችን ትይዛላችሁ። የሆነ አንድ ሰፊ ወይ ደግሞ ልብስ ሰፊ ማድረግ ያለበት መጀመሪያ ማሽን ማለት ነው። ማሽን መያዝ አለበት። ትንሽም ቢሆን መጀመሪያ የሚለማመድበት ማሽን መያዝ አለበት። ከዛ በኋላ እውቀት ወይ ደግሞ የተወሰኑ ነገሮች አመታተር ወይ ደግሞ ቀላል ነገር እሰራለሁ ወይ ደግሞ ትንሽ እንደ ሺቲ ነገር እሰራለሁ ካለ እዛ ውስጥ ያሉት ነገሮች አሉ። መቀስ ከነ መኪናው ወይ ደግሞ ከነ ማሽኑ ነው፣ ከልብስ ማሽን ጋር ነው አብሮ የሚሄደው ማለት ነው። ይሄን ካረጋችሁ በኋላ ሌላው ማድረግ ያለባችሁ ነገር ይሄን ወይ ደግሞ እውቀት ካላችሁ ወይ ደግሞ ሰምራችሁ የተለያዩ ቦታዎች ላይ ተምራችሁ ከሆነ እሱ ነገር በግላችሁ ሆናችሁ እዛ የተማራችሁት ነገር መለማመድ ግዴታ ወይም ደግሞ ለእናንተ ጠቃሚ ነገር ስለሆነ ወደፊት ስራችሁ ስለሆነ ወይ ደግሞ እሱ ለምትማሩበት ወደ ስራ ለመቀየር ስለሆነ ወይ ደግሞ ፕራክቲስ ይፈልጋል ማለት ነው። ስፌት ማለት ራሱ መጀመሪያ ፕራክቲስ ነው። በየጊዜው ደግሞ አፕዴት ራሳችሁ ማድረግ አለባችሁ። ባላችሁበት ሳይሆን ከጊዜው ጋር መሄድ አለባችሁ። ለምሳሌ ሺቲ የምሰሩ ከሆነ ሁሌም ሺቲ መስራት የለባችሁም። እየቀያየራችሁ ወደ ሱሪ ወደ ምን እያላችሁ እሱ በሂደት መሄድ አለባችሁ ማለት ነው። በአንድ ነገር ብቻ መቀመጥ ተገቢ አይደለም። አሁን ባለንበት እንደዚህ በቴክኖሎጂ ጊዜ በሆነ ጊዜ በአንድ ነገር መቀመጥ ጥሩ አይደለም ማለት ነው። እናንተ ማድረግ ያለባችሁ ራሳችሁን ማሳደግ ክህሎታችሁን መጨመር አለባችሁ ማለት ነው። እና እንደዛ ነው። ሌላው ደግሞ እዚህ ሙያ ውስጥ የሚያስፈልጋችሁ ነገር ትዕግስት ማለት ነው። ትዕግስት